ፓወራቸው በፍራክሽን መልኩ የተቀመጡ ጥያቄዎች እንዴት በቀላሉ ዶሜን እና ሬንጅ እንደምንፈልግ እናያለን። ስለዚህ እናንተም እንደምታውቁት ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ዘ ፓወር ኦፍ ኤም ኦቨር ኤን የዚህኛው ዶሜን እና ሬንጅ ስንፈልግ ኦድ እና ኢቭን በተባሉ ነገሮች ይወሰናል። ስለዚህ ዲኖሚኔተሩ ማለትም ኤን ኦድ ሲሆን ዶሜኑ ምን ይሆናል? ኦድ ሪል ነምበር። ሬንጁ ደግሞ ዲፔንድ ኦን ኤም በኤም ይወሰናል ማለት ነው። ኤም ኦድ ሲሆን ሬንጁ ምን ይሆናል? ኦድ ሪል ነምበር ይሆናል። ኤም ደግሞ ኢቭን ሲሆን ሬንጁ ከ0 እስከ ፖዚቲቭ ኢንፊኒቲቭ ይሆናል። ሁለተኛው ደግሞ ኤን ኢቭን ሲሆን በዚህኛው ሲቹዌሽን ሁለቱም ተመሳሳይ ናቸው። ማለትም ኤን ኢቭን ሲሆን ዶሜኑም ከ0 እስከ ፖዚቲቭ ኢንፊኒቲቭ ይሆናል። ሬንጁም ከ0 እስከ ፖዚቲቭ ኢንፊኒቲቭ ይሆናል ማለት ነው። ስለዚህ በዚህ መሰረት የመጀመሪያው ጥያቄ ስንሰራው ኤፍ ኦፍ ኤክስ ኢኳል ቱ 5x ዘ ፓወር ኦፍ 3/2 እዚህ ጋር ኤኑ ምንድነው? 2 ስለዚህ ኢቭን ነው ማለት ነው። ስለዚህ ኤኑ ኢቭን ከሆነ አያስጨንቀንም። ሬንጅም ዶሜን ኢኳል ቱ ከ0 እስከ ፖዚቲቭ ኢንፊኒቲቭ ሬንጅም ከ0 እስከ ፖዚቲቭ ኢንፊኒቲቭ ማለት ነው። ስለዚህ መልሳችን የሚሆነው ቢ ነው ማለት ነው። እናንተ ደግሞ የሁለተኛው ጥያቄ ሰርታችሁ በኮሜንት ሴክሽን አስቀምጡልኝ።